ክብደት ለመቀነስ እየሞከራችሁ ነው? የምትበሉት ምግብ ትልቅ ልዩነት ያመጣል። ሰላም የፊት ፍሎ ቤተሰቦች፣ ዛሬ ስብን በተፈጥሮ ለማቃጠል ሊረዱን የሚችሉ ምግቦችን እንነጋገራለን። አንደኛ፣ እንቁላል በፕሮቲን የበለጸገ ነው። ረዘም ላለ ጊዜ እንድንጠገብ ይረዳናል እና ብዙ ምግብም እንዳንመገብ ያግዘናል። ሁለተኛ፣ አሳ ጤናማ ስብና ፕሮቲን ይዟል። የሰውነት ሜታቦሊዝምን ለማሻሻል ይረዳል። ሶስተኛ፣ ቃሪያ የሰውነት ካሎሪን እንድናቃጥል ሊያግዘን ይችላል። አራተኛ፣ ፖም ወይም አፕል በፋይበር የበለጸገ ስለሆነ ጥጋብን ይጨምራል እናም የረሃብ ስሜትን ይቀንሳል። አምስተኛ፣ አረንጓዴ አትክልቶች እንደ ስፒናች፣ ጎመን እና ሰላጣ ላሉ አትክልቶች ካሎሪያቸው ዝቅተኛ ሲሆን በንጥረ ነገር የበለጸጉ ናቸው። ስድስተኛ፣ አረንጓዴ ሻይ የሰውነት ሜታቦሊዝምን ሊያግዝ ይችላል። ሰባተኛ፣ ውሃ በቂ ውሃ መጠጣት ክብደትን ለመቀነስና ለጤናማ ሜታቦሊዝም አስፈላጊ ነው። አስታውሱ፣ አንድ ምግብ ብቻ ስብን አያቀልጥም። ጤናማ አመጋገብ፣ መደበኛ እንቅስቃሴ እና በቂ እንቅልፍ ሲጣመሩ የተሻለ ውጤት ያስገኛል። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉና ፊት ፍሎን ሰብስክራይብ ማድረጉን እንዳይረሱ። እስከምንገናኝ ድረስ ጤናማ ይሁኑ።